በህይወቴ ቀድሞ በገባኝ ኖሮ የምላቸው አንዳንድ እውነታዎች የውስጥ ሰላም ከሁሉ በላይ መሆኑን በህይወታችን ለስራ ለገንዘብ ወይም ደግሞ ለሰዎች ስንል የውስጥ ሰላማችንን አሳልፈን እንሰጣለን። ነገር ግን የሰው ልጅ ያለ ውስጥ ሰላም ያለው ነገር ሁሉ ምንም እንደሆነ ቀድሜ ማወቅ ነበረብኝ። ራስን መውደድ የፍቅር ሁሉ መጀመሪያ መሆኑን፣ ሌሎችን ለማስደሰት ከመሮጥ ይልቅ ራስን መንከባከብ ራስን መውደድ እንዳለብኝ ዘግይቶ ነው የገባኝ። ራሱን የማይወድ ሰው ለሌላው የሚተርፍ ፍቅር ሊኖረው አይችልም። ጊዜ የማይተካ ውድ ሀብት መሆኑን፣ ያለፈ ቀን አይመለስም። የጠፋ ገንዘብ ይተካል እንጂ የጠፋ ሰዓት አይመለስም። ጊዜ ለማይገባቸው ሰዎችና ለማይጠቅም ጭንቀት ያሳለፍኩባቸው ጊዜያቶች ይቆጩኛል። አይሆንም ማለት መብት መሆኑን፣ ሰዎችን ላለማስከፋት ስል ብቻ እሺ እያልኩኝ ራሴን ጎድቻለሁ። አይሆንም ወይም አልችልም ማለት ራስን መጠበቅ እንጂ ክፉ መሆን አለመሆኑን ቀድሜ ማወቅ ነበረብኝ። የሰው ልጅ ሁሉ አላፊ እንደሆነ፣ የምንወዳቸው ሰዎች ሁሉ ጊዜ ከጎናችን የሚሆኑ ይመስለናል። ነገር ግን ሞትና መለየት ሳይቀድመን ፍቅራችንን በወቅቱ መግለጽ፣ ዝምታ ካልተገባ ንግግር በላይ ዋጋ እንዳለው፣ በቁጣ ወይም ደግሞ ራስን ለማስደሰት የሚወጡ ቃላቶች ብዙ ጊዜ ጉዳትን ያመጣሉ። አንዳንድ ጊዜ ዝምታ እረፍት ነው፣ ለጠላት ደግሞ ትልቅ መልስ ነው። ውድቀት የጥንካሬ ምንጭ መሆኑን፣ ስወድቅ ዓለም ሁሉ የተደፋችብኝ ይመስለኝ ነበረ። ነገር ግን እያንዳንዱ ውድቀት ለትልቅ ስኬት የሚያዘጋጀኝ ትምህርት ቤት ነበር። ደስታ ምርጫ እንጂ መዳረሻ አለመሆኑን፣ ይሄ ሲሳካልኝ ደስተኛ ሆናለሁ ብዬ እጠብቅ ነበር። ነገር ግን ደስታ በሂደት ውስጥ ያለ እንጂ ስኬት ላይ ብቻ የሚገኝ ሽልማት እንዳልሆነ ማወቅ ነበረብኝ። የሰዎችን ሀሳብ መፍራት እስር ቤት መሆኑን፣ ሰዎች ምን ይሉኛል በማለት ፍርሃት ስንት አይነት መንገዶች እንገድያለሁ። ሰዎች ለማንኛውም ነገር ማውራታቸው ስለማይቀር የፈለኩትን መንገድ መኖር ነበረብኝ። ይቅርታ ለራስ ረፍት መሆኑን፣ ይቅርታ ማድረግ ሰውን ነፃ ማውጣት ሳይሆን የራስን ልብ ከቂም ከከባድ ሸክም ማላቀቅ ነው። ቂም ይዤ የኖርኩባቸውን ቀናቶች የራሴን ህይወት ያጨለምኩባቸው ጊዜያቶች ነበሩ።